ዛሬ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ዛሬ የምናደርገው ምንድነው የተለያዩ የኢሜጅ ጀነሬት የሚያደርጉ ዌብሳይቶችን ወይ ደግሞ የአርቲፊሻል ኢንተለጀንስ ቻት ቦቶችን ተመሳሳይ ጥያቄ በመጠየቅ የትኛው የተሻለ ፎቶ ጀነሬት ማድረግ ይችላል የሚለውን እናያለን። ቪዲዮውን ከማየታችሁ በፊት ፎሎ በማድረግ ላይክ በማድረግ ኮፒ ሊንክ በማድረግና ሌሎችን ደርስ ሼር እያደረጋችሁ ተከታተሉ። በመጀመሪያ የምንሄደው አይዲዮግራም ኤአይ ነው። እኔ ብዙ ጊዜ የተጠቀምኩባቸውን ቱሎች ነው እንግዲህ መርጭ ማቀርብላችሁ። በመጀመሪያ አይዲዮግራም ኤአይን እናያለን። አይዲዮግራም.ኤአይ ላይ እንገባና ኦልሬዲ ፕሮምፕቱን ወይ ደግሞ ጥያቄውን አዘጋጅቻለሁ። ጥያቄውን እንጠይቃለን። ፕሮምፕታችንን ካስገባን በኋላ ጀነሬት እንላለን። የሚያመጣውን እንመለከታለን። ዋው እንደምትመለከቱን አይነት ፎቶ አመጣልኛል። እንግዲህ ይህ ቱል አራት ፎቶዎች ነው አንዴ ጀነሬት ማድረግ የምችለው። እንደምታዩት የሰጠሁት ፎቶ እንግዲህ ኢንቫይሮንመንትን በጣም ዲስክራይብ ለማድረግ ሞክሯል። እንግዲህ የሰጠሁት ፕሮምፕት ኢንቫይሮንመንቱን የሚገልጽ ትንሽ ኮምፕሌክስ የሆነ ነገር ነበረ። የተለያዩ ፎቶዎችን ሰጥቶኛል። ስንመለከታቸው እንግዲህ ይህንን የሚመስል ፎቶ ነው። በጣም ደስ የሚል ፎቶ ነው። በቃ በጣም ደስ ይላል። እንደምታዩት ይሄ ፀሐዩ የሚጫወቱበት ቦታ እያንዳንዱ ዲቴል የተሻለ ነው። እንግዲህ አይዲዮግራም.ኤአይ ጀነሬት ያደረገልኝ ፎቶ ነው። ወደሚቀጥለው ደግሞ የምሄደው ጀሚናይ ጋር ነው። ጀሚናይ ጋር ሂጄ ተመሳሳይ ጥያቄ እጠይቀዋለሁ። ምን እንደሚያደርግ እናያለን። ጀሚናይንም ጥያቄውን ጠይቄ እንግዲህ ምን እንደሚያመጣ እጓጓለሁ። ጀሚናይ ግን አንድ ፎቶ ነው፣ አንድ ሲንግል ፎቶ ነው። እንደ ቅድሙ እንደ አይዲዮግራም.ኤአይ በርካታ ፎቶዎችን ወይም አራት ፎቶዎችን አንዴ አያመጣም። አንድ ፎቶ ብቻ ነው። ኤኒዌይ ምን እንደሚያመጣ እንመልከት። ያው ጀሚናይ ጀነሬት ያደረገው ፎቶ ይሄንን ይመስላል። የጀሚናይ ፎቶም በጣም ደስ የሚል ነው። በቃ የሆነ የገጠር ኢንቫይሮንመንት ያለ በጣም የሚገርም ነገር ነው የሚያሳየው። በጣም ደስ ይላል። ዋው በጣም አበባው፣ እንስሳቶቹ ከኋላ ያሉት፣ ቤቱ፣ ልጆቹ የሚያሳዩት ስማይል ምናምን በጣም ደስ ይል ነው። ዲቴሉ ምናምን ስተት ለማግኘት ትንሽ አስቸጋሪ ነው። በጣም ደስ የሚል ምስል ነው ብዬ አስባለሁ። ቀጣይ ደግሞ የምናየው ሊዮናርዶ ኤአይ ነው። ሊዮናርዶ ኤአይ ብለን ሊዮናርዶ.ኤአይ ላይ ስንሄድ እናገኘዋለን። ሊዮናርዶ ኤአይ ላይ ከገባን በኋላ ጌት ስታርትድ ስንለው የኢሜጅ ጀነሬሽን ዳሽቦርዱን ያመጣልናል። እንዲሁ ሊዮናርዶ ኤአይም አራት ፎቶዎችን የሚያመጣው ፕሮምፕቱን ሰጥቼ ጀነሬት እለዋለሁ። አንዴ አራት ፎቶዎችን ያመጣልኛል። ላይክ እንደ አይዲዮግራም.ኤአይ እንዳየ ነው ማለት ነው። ምን እንደሚያመጣ እንመለከት። ፎቶዎቹ እነዚህን ይመስላሉ። እንግዲህ እናንተ በልባችሁ የትኛው እንደሚሻል አስቡበት። እንግዲህ አራት ፎቶዎችን ሰጥቶኛል። እንደምታዩት የትኛው የተሻለ ነው የሚለውን እናንተ አስቡበት። እንግዲህ እንደምታዩት ፎቶዎቹ ተመሳሳይ ነገር ናቸው ከአይዲዮግራም ጋር ያሉት። ነገር ግን ዲቴሉና የፎቶ ጽዳት ምናምን ትንሽ ሊለያይ ይችላል። ይሄንን የሚመስል ፎቶ ሰጥቶናል ማለት ነው ሊዮናርዶ.ኤአይ። በመጨረሻም የምንሄደው ወደ ቻት ጂፒቲ ነው። ቻት ጂፒቲን እንዲሁ ተመሳሳይ ፕሮምፕት ሰጠውና ምን አይነት ኢሜጅ እንደሚያመጣ እናያለን። ቻት ጂፒቲ ይሄንን የሚመስል ፎቶ ክሬት አድርጎልኛል። በነገራችን ላይ ቻት ጂፒቲ ከሌሎቹ ኢሜጅ ጀነሬሽን ሞዴሎች ትንሽ ይዘገያል ይመስለኛል። ከዚህ በፊት ካየናቸው እንደ ሊዮናርዶ፣ አይዲዮግራም እንዲሁም ደግሞ ጀሚናይ ትንሽ ዘግየት የሚል አለው። ምክንያቱም ትንሽ ጥርት ያለ ፎቶ ጀነሬት ስለሚያደርግ ነው። እንደምትመለከቱት ይሄንን አይነት ኢሜጅ ክሬት አድርጎልኛል። በነገራችን ላይ ቻት ጂፒቲ የሚመጡ ክሬት የሚደረጉ ኢሜጆችን እንደገና ሪፋይን ማድረግ፣ ኤዲት ማድረግ ይቻላል። እንግዲህ በርካታ ኢሜጆችን ላይክ ጀሚናይን ተጠቅመን አይዲዮግራምን እንዲሁም ደግሞ ሊዮናርዶ ኤአይን በመጨረሻ ደግሞ ቻት ጂፒቲን ተጠቅመን እነዚህን ፎቶ ጀነሬት አድርገናል። እንግዲህ የትኛው ነው የተሻለ ብላችሁ ታስባላችሁ? እሱን ኮሜንት ሴክሽን ላይ አስቀምጡልኝ። የተለያዩ የኤአይ ቱሎቹን የቴክኖሎጂ ቲፖቹን በጣም በሚቀጥሉት ቀናቶች እንዲሁ በጣም በተሻለ ጥራት ምለቅ ይሆናል። ፎሎ ማድረግ ቤተሰብ ይሁኑ። ጥያቄ ካላችሁ እንዲሁ በኮሜንት ሴክሽንም በኢንቦክስም መጠየቅ ትችላላችሁ። የተለያዩ የቴክ ሶሉሽኖችም የምትፈልጉ ከሆነ ላይክ ቴሌግራም ቦቶች፣ ዌብሳይቶች፣ የሞባይል አፖች ስትፈልጉ እንዲሁ ማናገር ትችላላችሁ። ይሄንን ነገርም እኛ ፕሮቫይድ ማድረግ እንችላለን። ቴንክ ዩ ጋይስ።